ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ የተወደዳችሁና የተከበራችሁ የሆሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ ጭቃግና ጠል ከሚለው አጫጭር ልቦለድ ውስጥ ቱሉ ፎርሳ የተሰኘውን አጭር ልቦለድ ቀንጨብ አድርገን ልናስደምጣችሁ ወደድን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በነገራችን ላይ ትረካውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ላይኩ ደስ ይለናል፣ ሼሩ ብዙ ሰው ጋር እንድንደርስ ያደርጋል። ኮሜንቱ ደግሞ በሚቀጥለው ስራችን ላይ የጎደለንን ነገር አስተካክለን እንድንመጣ ያደርገናል። በድጋሚ አሁንም አብራችሁን ቆዩ። በነገራችሁ ላይ ቱሉ ፎርሳ ደራሲው በውል አይታወቅም። ይሁን እንጂ ቱሉ ፎርሳ በ1968 በነሐሴ ወር በጎህ መጽሔት ታትሞ ለንባብ የበቃ አጭር ልቦለድ ነው። ታሪኩ ከሚያነሳቸው ማህበራዊ ጉዳዮች ለህትመት ከበቃበት ጊዜ አንጻር ሲታይ ልቦለዱ ምናልባትም በ1966 ህዝባዊ አመጽ ዋዜማ እስከ 1968 ለንባብ ከበቃበት ጊዜ መካከል እንደተጻፈ ለመገመት ይቻላል። ቱሉ ፎርሳ ከአተራረኩ ማራኪነት ከቋንቋው ምናባዊነት ጋር የዘመን አሻራም ውስጡ ስላለበት ለዚህ ለሆሳብ ሚዲያ የአጫጭር ልቦለድ ትረካዎች መካከል ተመርጧል። አድማጮቻችን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አሁንም በድጋሚ በነገራችሁ ላይ የቱሉ ፎርሳን ደራሲ እናውቃለን የምትሉ ካላችሁ በኮሜንት አስታውቁ። ትረካውን ከወደዳችሁት ደግሞ ላይክ፣ ሼር እና ሰብስክራይብ አድርጉት። ቱሉ ፎርሳ ተራኪ ካስጌል መላኩ። ቱሉ ፎርሳን ማያውቅ አለ እንዴ? ያ ቁመታም ረጅሙን፣ ያ ክንዱ ጠንካራውን፣ ኧረ እንደውም መዳፉ ሻካራ ነው፣ እንደው የማካሮኒ ፋብሪካ የሚሰራውን ሲል ትረካው ይጀምራል። በክፍል 1 ታዲያ ቱሉ ፎርሳ በፓስታና ማካሮኒ ፋብሪካ የሥራ ድርሻው ወፍጮ ቤት ውስጥ ነው። ይኸውላችሁ ወፍጮ ቤት ውስጥ ሁሉ ነገር በሰው ጉልበት የሚሰራ፣ መሸከሙ ብትል፣ ማስፈጨቱ ብትል፣ ማውረዱ ብትል፣ ብቻ ሁሉም ነገር በሰው ጉልበት ይሰራል። ቱሉ ፎርሳ የአባቱ ስም ፎርሳ እንዳይመስላችሁ። አንድ ፎርሳ፣ አንድ ፎርሳ፣ አንድ ፎርሳ እያለ ሲሸከም የወጣለት ቅጥል ስሙ ነው የአባቱ ስም ቱሉ ፎርሳ የሆነው። በዚህ በኩል ደግሞ ጌታ ጋሊብ ዲታ ናቸው። ሰራተኛ ሁሉ እንዴት እንደሚፈራቸው፣ ለሀበሻ ያላቸው ንቀት ደግሞ አይጣል ነው። ሀበሻ ስራ አይወድም፣ ለዚህ ነው እንደኔ ዲታ ሀብታም ያልሆኑ ይላሉ ሁልጊዜ በጨዋታ መካከል። መቼም የሰው ልጅ ኖሮ ኖሮ ከቤት ዞሮ ዞሮ ከጋብቻ የሚቀር የለምና ቱሉ ለራሱ እንዲህ ያለ፣ ቱሉ ፎርሳ ብቻውን ይሆን ዘንድ መልካም አይደለም ብሎ ጥንፌን አገባ። አቤት የቱሉና የጥንፌ ፍቅር እንደ ዛሬው ልል አልነበረም። አይቶ አይቶ አይጠባትም፣ ምትሞትበት ነው የምትመስለው። ኧረ ምን መሞት ብቻ፣ አንዳንዴም ቁጭ ብሎ ሲያያት እንደ ጨው ምትማማበት ይመስለዋል። ጥንፌ ኑሮ በጣም ከባድ መሆኑን ብትረዳም መፍትሄ ለማበጀት ብትሞክርም አልተሳካላትም። ይህ አልበቃ ብሎ የበኩር ልጇ የምትወደው በጠና ታመመ። ይህን በክፍል 1 የተመለከትነው ሲሆን የቱሉ ፎርሳ ልጅ እንደው ይድን ይሆን? በክፍል 2 የምንመለከተው ይሆናል። አዘጋጅ
ቃል ኪዳን አየለ። ቱሉ ፎርሳ። ተራኪ ካሲኤል መላኩ። ጠንፌ ልጇን ታቅፋ በዓይኗ እንቅልፍ ሳይዞር ነቃላት። ቱሉ ብር ሊበደር ወደ ፋብሪካ ሄደ። በሽተኛ ሕፃን፣ ምስኪን እናት፣ የምስኪን እናት እንባ በትንሿ ጎጆ ውስጥ ቀሩ። ቱሉ ጠዋት ተነስቶ ወደ ፋብሪካ ሄደ። ፍቃድ ተቀበለ። በደንቡ መሰረት ፍቃድ የወሰደ ደሞዝ የለውም። ቢሆንም መቼስ ምን ይደረጋል? ልጅ ሙቷልና አቀበር ከመባል ልጅ ሙቷል ነው አቃብሩኝ ማለት ይሻላል። ጠዋት ሰራተኞች ወደ ስራ ተሰማሩ። አንድ ሁለት ፎርሳ። እንዴት ያለ ዘፈን ነው! ሰራተኞች ጆንያውን ተሸክመው ይበራሉ። ጆንያ ተሸክመው በዘግታ መራመድ ራስን መጉዳት ነው። መሮጥ ነው የሚበጀው። ማን ዝግ ብሎ ያውስ ካቦ ዳይ ሲል መቼ ፋታ ይሰጣል? ቱሉ እንደ እንግዳ ሰራተኞችን ቆሞ አስተዋላቸው። እንደ ጅል ተመለከታቸው። ጠጉራቸው ዱቄት ለብሰዋል። ግንባራቸው ዱቄት ተቀልቋል። ልብሳቸው ዱቄት ተነስንሷል። ቁልቁል ወደ አንገታቸው የሚንቆረቆረው ላብ ፊታቸው ላይ ትናንሽ ጅረቶች የሰሩ ይመስላሉ። ጫንቃቸው ጉብጥ ያለ ይመስላል። ትንፋሻቸው ቁርጥ ይላል። ሰዎች በጣም ይሰራሉ። ያምኖ ጌታ ጋሌብ አስተያየት ሲሰጡ ሀበሻ ስራ አይወድም፣ ሰነፍ ነው፣ ለዚህ ነው እንደኔ ዲታ የማይሆነው ይላሉ። ሰራተኞቹ ለብዙ ዘመናት ሙሉ ቀን ሲሰሩ ነው የሚውሉት። ዲታ ግን አልሆኑም። ከቶውንም መናጢ ናቸው። ቀደም ብሎ ብድር የጠየቃቸው ሰራተኞች ሁሉ 2 ብር የላቸውም። አበበ እንዲያውም የሞፎ ዋጋ መክፈል አቅቶት ዱቤ ተከልክሏል። ከላላ ትናንትና የጎማ ጫማውን ሽጦ ነው ራት የበላው። እርገጤም የቤት ክራይ መክፈል ተስኖት ሊባረር ነው። ተክሌ የኮሾ ሲጋራ መግዣ ፍራንክ አጥቶ ያዛጋል። ሁሉም ምስኪን ነው። ሰራተኞቹ ብዙ ይሰራሉ፣ ብዙ ገንዘብ ግን አያገኙም። ማን ይጠይቋል? ማን ይለምኗል? ቱሉ በሙሉ ሰራተኞቹን በብድር ጥያቄ አዳርሰው ሳይሳካለት ቀረ። ማንም ገንዘብ የለውም። ገንዘብ ያላቸው ምናልባት የቢሮ ሰራተኞች ናቸው። እነርሱ ቢሮ ደግሞ ያለ ስራ መግባት ክልክል ነው። ደግሞ ከቢሮ ሲንጠለጠል ጌታ ጋሌብ ቢያዩትስ በካልቾ ብለው ከስራ ወዲያውኑ ያባርሩታል። ቱሉ ከፋብሪካው አጥር ሲወጣ ችግሩን ለዘበኛው ለበቀለ አዋያቸው። አቶ በቀለ ምንም እንደሌላቸው ይልቁንም በሌት ዘበኝነት የብርድ መከላከያ አሮጌ ካፖርታቸውን ማሰፊያ ገንዘብ በማጣት እትትት ሲሉ እንደማያድሩ አዋዩት። አልሆነም። 2 ብር ቢያገኝ ኖሮ ልጁ ይታከም ነበር። 2 ብር ቢኖር ኖሮ ምናልባት ልጁ ይድን ነበር። የወሬ የለው ሐኪም እጇ መድኃኒት መሆኑን ጠንፌ ሌሊት ነግረዋለች። 2 ብር ከየት ይመጣል? ቱሉ ወደ ቤቱ መመለስ አፈረ። ጠንፌ ተጠብቀዋለች። 2 ብር ይዞ ይመጣል ብላ ልጁ ሊሞት ነው። 2 ብር ሊያድነው ይችላል። 2 ብር ከየት ይመጣል? የለበሰው አሮጌ ቱታ ምንም ዋጋ ያወጣ። ከመኪና ጎማ ውዳቂ የተሰራው አሮጌ መጫሚያው ስሙንም አይሸጥ። አቤት ድህነት! መልኩ ምንኛ አስቀያሚ ነው። ቱሉ ምድር ሰማዩ ዞሮበት አውራ ጎዳናውን ተከትሎ ሲወላገድ ከፀሐይ ቡና ቤት አጠገብ ደረሰ። ፀሐይ ቡና ቤት የወይዘሮ ፀሐይ ንብረት ነው። ከመንገዱ ዳር አምሮ የተሰራ ቤት ነው። መኝታ ክፍሎች አሉት። የአበባ መደብ አለው። ምግብ ቤት አለው። ፀሐይ ቡና ቤት ተራ ሰው አይገባም። ሰራተኞቹ በውጭ ሲያልፉ የቤቱን ድርጅት ከማድነቅ በቀር ገብተውም አያውቁም። ቱሉ ከፀሐይ ቡና ቤት ግቢ ሰተት ብሎ ገባ። ወደ ጓሮ ዞረ። አንድ ምግብ አቅራቢ ትኩር ብሎ አየው። የኔ ወንድም ወይዘሮ ፀሐይ አሉ? አዎን አሉ። ማን የፈለጋቸው? ተልኬ ነበር፣ ብቅ ብታስደርግልኝ። ማን ነው የላከ? የለም፣ እዚህ ላይ ያሉ ዲታ ናቸው። ምግብ አቅራቢው ገብቶ ወይዘሮ ፀሐይን ጠራቸው። ወይዘሮ ፀሐይ ቆንጆ ናቸው ይባላል። ወፍራም ናቸው። ጉንጫቸው ብርቱካን ይመስላል። ገና ብቅ ሲሉ ቱሉ ተንደርድሮ እግራቸው ስር ወደቀ። በንብረቶ በትዳሮ ሲለው ይለመኑኝ፣ 2 ብር ያበድሩኝ። እንዲያው ደፈረኛ ይበሉና 2 ብር ስለ ነፍስ ብለው ልጅ ታሞብኝ ነው
ሂድ ወዲያ አሉና እሜቴ ፈንጠር ብለው ቆሙ። የማንም እብድ መጫወቻ አደረገኝ እንዴ? ህክክክክክ ሌባ ቀጣፊ ሰርታት በላ እንዲህ ነችና ፀሐይ እንደ ወፈፊነት አደረጋቸው። ዘበኛው መጣና ሰውዬ ቀስ ብለህ ውጣ አትደበደብ አለው። ቱሉ አይኑ ረጠበ፣ ቅልጥሙ ካደው። ይንቀጠቀጥ ጀመር። እየተገላመጠ ከግቢ ወጣና ከአጥሩ ስር ኩርምት አለ። ዘበኛው መጣ። ቃልዲስ ፖድካስት ትዝታውን በድምጽ ትዝታውን በድምጽ የተወደዳችሁና የተከበራችሁ የሆሳብ ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? እነሆ ጭቃግና ጠል ከሚለው አጫጭር ልቦለድ ውስጥ ቱሉ ፎርሳ የተሰኘውን አጭር ልቦለድ ቀንጨብ አድርገን ልናስደምጣችሁ ወደድን። አብራችሁን እንድትቆዩ የአክብሮት ግብዣችን ነው። በነገራችን ላይ ትረካውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትዘነጉ። ላይኩ ደስ ይለናል፣ ሼሩ ብዙ ሰው ጋር እንድንደርስ ያደርጋል። ኮሜንቱ ደግሞ በሚቀጥለው ስራችን ላይ የጎደለንን ነገር አስተካክለን እንድንመጣ ያደርገናል። በድጋሚ አሁንም አብራችሁን ቆዩ። በነገራችሁ ላይ ቱሉ ፎርሳ ደራሲው በውል አይታወቅም። ይሁን እንጂ ቱሉ ፎርሳ በ1968 በነሐሴ ወር በጎህ መጽሔት ታትሞ ለንባብ የበቃ አጭር ልቦለድ ነው። ታሪኩ ከሚያነሳቸው ማህበራዊ ጉዳዮች ለህትመት ከበቃበት ጊዜ አንጻር ሲታይ ልቦለዱ ምናልባትም በ1966 ህዝባዊ አመጽ ዋዜማ እስከ 1968 ለንባብ ከበቃበት ጊዜ መካከል እንደተጻፈ ለመገመት ይቻላል። ቱሉ ፎርሳ ከአተራረኩ ማራኪነት ከቋንቋው ምናባዊነት ጋር የዘመን አሻራም ውስጡ ስላለበት ለዚህ ለሆሳብ ሚዲያ የአጫጭር ልቦለድ ትረካዎች መካከል ተመርጧል። አድማጮቻችን አብራችሁን እንድትቆዩ የአክብሮት ግብዣችን ነው። አሁንም በድጋሚ በነገራችሁ ላይ የቱሉ ፎርሳን ደራሲ እናውቃለን የምትሉ ካላችሁ በኮሜንት አስታውቁ። ትረካውን ከወደዳችሁት ደግሞ ላይክ፣ ሼር እና ሰብስክራይብ አድርጉት። ቱሉ ፎርሳ ተራኪ ካስጌ መላኩ